መርዝ የጠጣ ሰው አግኝቼ ነበር እኔው ራሴ ተገናኝቼ ነበር ኑሮ መሮኛል ብሎ መርዝ የጠጣ ሰው ጋር በአካል ተገናኝቼ ነበር ተርፎ ማለት ነው ምን አለኝ መርዙን ከጠጣው በኋላ አኺራዬ እንዳይበላሽ ደግሞ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድን ረሱሉላህ ልል አቀባበልኩ አለ አላህ ያሳያችሁ እንግዲህ አላህ ያሳያችሁ ሰሞኑን ምን እንዳረገው ልጅ አባቱን መዲና ላይ ሊገል እንዳለው ልጅ ማለት ነው መዲና መስጂድ ላይ አባቱን አንቆ ሊገል ያስደነግጣል አይደል ያስደነግጣል አያስደነግጥም ምን ሆኖ ነው ሲባል አባትየው ሁሉ ጊዜ አላህ ወይ መዲና ግደለኝ እያሉ ዱዓ ሲያረጉ ይሰማል ከዛ ለምንድን ነው ያረከው ተባለ አስለቅቀው ሲይዙት እኔ የማያነቁት ሁሉ ጊዜ መዲና ግደለኝ ስለሚል ዱዓው ይስተጃብ እንዲሆንለት ነው ያነቁት አለ لا حول ولا قوة إلا بالله مرز يጠጣው የሚያገኘውት ሰውዬ ምን አለኝ መርዙን ጠጥቼ አሽሀዱ አን ላ ኢላሃ ኢላላህ ልል ሞከርኩ አለ ተጠፋብ እንቢ አለኝ አለ ይቻ አሽሀዱ አን ላ ኢላሃ ኢላላህ ምትመጣው በአላህ መንገድ ላይ አላህ የከለከለው ርቀን ስንኖር እንጂ አላህ ጀሃነም ያስገባል መርዝ መጠጣት ይያለ መርዝ እየጠጣን አሽሀዱ አን ላ ኢላሃ ኢላላህ አንልም አበደን አሁን ዲጮክ ምለው ለመሰላችሁ እንደ ፋሽን እኔ መሮኛል ኑሮ የሆነ መስጂድ ላይ ሽንት ቤት ውስጥ ገባው ጽሁፎች በብዛት ይጻፋሉ ሽንት ቤት ውስጥ ቀልድም መጻፍ የለበትም ሰውየውን እዛ ውስጥ በሳቅ እንዳይገለው አረ ምንም ነገር ሽንት ቤት ውስጥ አይጻፍም አይደል ችግር ግን በዘመናችን ስለገባ አንዱ ሰው ቸግሮኛል ብሎ አካውንት ነምበሩን ቁጭ አረገ የራሱ ጽሁፍ እንደሆነ ግን ያስታውቃል ማርከሩ ላይ ሞት ምን ነው ጨከክብኝ ይለዋል ኢና ሊላሂ ወኢና ኢለይሂ ራጂዑን ሞት ምን ነው ጨከንክብኝ ላ ኢላሃ ኢላላህ hatta ሞት ራሱ የሚለመነው ሞት ነው እንዴ አያችኋል ፋውል ውስጥ ስትገባ ማንን ምን መለመንላ እንዳለብህ ራሱ አታውቅም መለኩል መውት ራሱ እንደዚህ ተብሎ እኮ አይለመንም ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም የፈለገ የዱንያ መከራ ቢደርስባችሁ ሞትን እንዳትመኙ አሉ መልካም ሰሪ ከነበር ይቀጥላል አሉ መጥፎ ሰሪ ከነበረ ተውበት ሊያደርግ ይመቻላል ሄዶ ልመለስ እማይል አለ ወንድሞቼ መሄድን ቀላል አድርገው ይወስዱታል ዕውቀት የሌላቸው ሰዎች ሁላችንም ከገባን በኋላ ግን እዛ ምን እንደምንል አላህ ነገረን ረቢ ርጂዑን ጌታችን ሆይ መልሰን እንላለን ለምን ስንቁ ትንሽ ስለሆነ ከመንገዱ አኳያ ስንቅ በጣም መዘወድ እንደሚያስፈልግ የሚያውቁት ሱሐባዎች ምን አሉ አቡ ሁረይራ አለቀሰ ከመሬት ተነስቶ ሚለውን ያዙልኝ ሰው ሞቶበት አይደል ሚበላው አጥቶ አይደል አለቀሰ ምን ያስለቅሳል ሲባል እኔን የሚያስለቅሰኝ የመንገዱ ርዝመትና የኔ ስንቅ ማነስ ነው አለ በፀሐይ መውጫ እስከ ፀሐይ መግቢያ ኢየሱስም ሳትወሳ በየደቂቃው ማታልፈው ከነብዩ ስም ቀጥሎ የማን ስም ይነሳል አቡ ሁረይራ እንዳስተላለፈው ነብዩ እንዲህ እንዳሉት ተብሎ ሚወራለት ቁጥር አንዱ ሱሐባ ምን ይላል እኔን የሚያስለቅሰኝ የመንገዱ ርዝመትና የኔ ስንቅ ማነስ ነው ይላል ዛሬ ስንቅ የሌለን ሰዎች በዛ ላይ ደግሞ ኻቲማን በሚያበላሽ ነገር ራሴን አጥፍቼ ልሙት እሚል ፋሽን መጥቷል በተለይ ወጣቶች ላይ እንጠንቀቅ